ትዳርን የሚያፈርሰው ትልቁ ስህተት ሰው ሁሉ ሊያውቃቸው የሚገቡ 3 የድንግልና ወይም ሃይመን አይነቶች። በማህበረሰባችን ውስጥ ለዘመናት የዘለቀ አንድ ትልቅ እምነት አለ። መጀመሪያው የጋብቻ ምሽት ደም ካልፈሰሰ ሴቷ ድንግል አይደለችም የሚል ድምዳሜ። ይህ አመለካከት ስንት ትዳሮችን አፈርሷል። ስንት ንጹሃን ሴቶች በሐሰት እንዲከሰሱና በስነ ልቦና እንዲሰበሩ አድርጓል። እውነታው ግን ከዚህ እጅግ የራቀ ነው። ሳይንስ እንደሚነግረን ደም መፍሰስ የድንግልና መኖር ወይም አለመኖር ብቸኛ ማረጋገጫ ሊሆን አይችልም። እንዲያውም ሃይመን ወይም የድንግልና ሽፋን የምንለው ነገር እንደየሴቶቹ ተፈጥሮ ይለያያል። ዛሬ በሜሪጅ ሴክሬትስ ኤንድ ሶሉሽንስ ቻናላችን እያንዳንዱ ወንድና ሴት ሊያውቁት የሚገቡ 3 ዋና ዋና የሽፋን አይነቶችን እና ጥልቅ ሳይንሳዊ እውነታዎችን እናያለን። ይህ እውቀት ለትዳራችሁ መተማመንና ለሰላማችሁ ወሳኝ ነውና እስከ መጨረሻው ተከታተሉኝ። ቻናልን ሰብስክራይብ ማድረግ እንዳትረሱ። ወደ የአይነቶቹ ከመሄዳችን በፊት አንድ ነገር ግልጽ እናድርግ። የድንግልና ሽፋን ማለት ምን ማለት ነው? የድንግልና ሽፋን ማለት ብልትን ሙሉ በሙሉ የዘጋ በር ወይም ግድግዳ አይደለም። እንዲህ ቢሆን ኖሮ ሴቶች የወር አበባ ማየት አይችሉም ነበር። ይልቁንም በብልት መግቢያ ላይ ያለ በጣም ቀጭን የሆነ የቲሹ ቅሪት ነው። ይህ ሽፋን ደግሞ በሁሉም ሴቶች ላይ አንድ አይነት አይደለም። 3 ዋና ዋና የድንግልና ሽፋን አይነቶች። አንደኛው ተለጣጭ ወይም ወፍራም ሽፋን ነው። ይህ አይነት ሽፋን ኤላስቲክ ወይም ተለጣጭ ይባላል። ስሙ እንደሚናገረው ሽፋኑ ወፍራም እና የመለጠጥ ከፍተኛ ብቃት ያለው ነው። እንዲህ አይነት ሽፋን ያላቸው ሴቶች የመጀመሪያ ግንኙነት በሚያደርጉበት ወቅት ሽፋኑ ሳይቀደድ ሊለጠጥ ይችላል። በዚህ ምክንያት ምንም አይነት የደም ጠብታ ላይታይ ይችላል። እንዲያውም እንዲህ ያለው ሽፋን ሊቀደድ የሚችለው በወሊድ ጊዜ ብቻ ሊሆን ይችላል። ይህን የማያውቁ ወንድ ደም አልፈሰሰም በሚል የተሳሳተ ድምዳሜ ላይ ቢደርስ ንጹህ ሚስቱን በከንቱ ይበድላል። አንዳንድ ጊዜ እንዲህ አይነት ድንግልና ሽፋን አልፎ አልፎ የማይለጠጥበት ሁኔታ እንዳለው ጥናቶች ያሳያሉ። ታዲያ እንዲህ አይነት የድንግልና ሽፋን ሲከሰት የሴቱ አካል እንዳይጎዳ ከፍተኛ ጥንቃቄ ሊደረግ ይገባል። በሕክምና ባለሙያዎች ወይም ካልሆነ በማለስለሻው ተጠቅመው በጥንቃቄ ሊያስወግዱት ያስፈልጋል። ሁለተኛው ስስ ወይም በቀላሉ የሚቀደድ ሽፋን ነው። ይህ ደግሞ በጣም ስስና ደካማ የሚባል የሽፋን አይነት ነው። ይህ ሽፋን የግድ በግንኙነት ብቻ መጥፋት የለበትም። ገና በልጅነት ወይም በጉርምስና ወቅት በተለያዩ እንቅስቃሴዎች ለምሳሌ በስፖርት፣ በብስክሌት ግልቢያ፣ በከባድ ስራ ወይም በአጋጣሚ በሚፈጠር ግጭት ሊቀደድ ይችላል። ሴቷ ምንም አይነት ወሲባዊ ግንኙነት ሳታደርግ ሽፋኑ ሊጠፋ ስለሚችል በጋብቻ ወቅት ደም የመፍሰስ እድሉ 0 ሊሆን ይችላል። ሶስተኛው በተፈጥሮ የሌላቸው ናቸው። ይህ ብዙዎችን ሊያስገርም ይችላል። ሳይንሳዊ ጥናቶች እንደሚያሳዩት የተወሰኑ ሴቶች ከ200 ሴቶች አንዷ ሊሆን ይችላል በተፈጥሯቸው ያለምንም የብልት ሽፋን ወይም ሃይመን ይወለዳሉ። እነዚህ ሴቶች በንጽህና ቢቆዩም በሰውነታቸው ውስጥ ያ ቲሹ ስለሌለ በመጀመሪያው ግንኙነት ወቅት የሚፈስ ደም አይኖርም። ይህ የተፈጥሮ ልዩነት እንጂ የጥፋተኝነት ምልክት አይደለም። ለምን ደም አይፈስም? ከሽፋኑ አይነት በተጨማሪ ደም እንዳይፈስ የሚያደርጉ ሌሎች ምክንያቶችም አሉ። ለምሳሌ ሴቷ ግንኙነት በሚደረግበት ወቅት በጣም ዘና ካለችና ዝግጁ ከሆነች ወይም አራውዝድ ከሆነች ብልቷ የተፈጥሮ ቅባት ስለሚያመነጭ ግጭቱ ይቀንሳል። በዚህም ሽፋኑ ሳይቆስል ሊለጠጥ ይችላል። በአንጻሩ በጭንቀትና በፍርሃት ውስጥ ሆና ግንኙነት ከተደረገ ቲሹዎቹ ስለሚቆስሉ ደም ሊፈስ ይችላል። ስለዚህ ደም መፍሰስ የፍቅር ሳይሆን አንዳንድ የህመም ምልክት ሊሆን ይችላል። ድንግልና በልብ ነው። ወንዶች ሆይ የአንድን ሴት ክብርና ታማኝነት በጨርቅ ላይ በሚታይ የደም ጠብታ አትለኩት። ድንግልና በአካል ቅርጽ ላይ ብቻ የሚመሰረት ባዮሎጂያዊ ሁኔታ አይደለም። ይልቁንም በስነ ምግባር፣ በታማኝነትና ራስን በመግዛት የሚገለጽ ክቡር እሴት ነው። ብዙ ወንዶች ይህንን ሳይንሳዊ ሀቅ ባለማወቃቸው የትዳር አጋራቸውን ሲጠረጥሩና ሲከሱ ይኖራሉ። ብዙ ሴቶችም ደም ባይፈስስ በሚል ስጋት ውስጥ ሆነው ትዳር ይጀምራሉ። እውነታውን ማወቅ ግን ሁለታችሁንም ነፃ ያወጣችኋል። መተማመናችሁ በእውነት ላይ ይሁን እንጂ ባልተረጋገጠ አፈ ታሪክ ላይ አይመሰረት። ይህ ቪዲዮ ለእርሶ ወይም ለሚያውቁት ሰው ትልቅ ግንዛቤ እንደሚሰጥ ተስፋ አደርጋለሁ። ይህ እውቀት ለብዙዎች እንዲደርስ ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። እናንተስ በዚህ ዙሪያ ምን አስተያየት አላችሁ? ኮሜንት ላይ እንወያይ። ለተጨማሪ ትዳር ነክ መፍትሄዎች ሜሪጅ ሴክሬትስ ኤንድ ሶሉሽንስ ቻናላችንን ሰብስክራይብ ያድርጉ። ሰላም ለቤታችሁ ይሁን።